هي أقوم ويبشر المؤمنين تبلو مؤمناتن ميابسر قطتኛው መንገድ የሚመራ ማኑዋል የህይወት ማኑዋል እኮ ነው እንዴት ቁርአን ጋር ሳትተዋወቅ ብዙ ረመዳኖች ባንተ ላይ ያልፋሉ شهر رمضان الذي أنزل فيه القرآن هدى للناس ይሄ ረመዳን እንደሚታወቀው ቁርአን የወረደበት እጅግ ውድ የሆነ ወር ነው ሁሉም ሰው ቁርአን ላይ ይችላል አንዲትን አጭር ሱራ ግን ሁሉም ሰው ይችላል ሶላት የሚሰግድባት ሱራ ናት ሱረቱ ኢኽላስ قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد القرآن عند ሶስተኛ ነው አንድ ሶስተኛ قل هو الله ቀርተ የቁርአን አንድ ሶስተኛ ሶስት قل هو الله ከቀራሽ 30 ጁዝ ቁርአን እንደቀራህ ይቆጠራል من قرأ سورة الإخلاص 10 مرات بني لهم قصر في الجنة سبحان الله نبي عليه الصلاة والسلام سورة إخلاص 10 ጊዜ የቀራሰው ጀነት ውስጥ ቤተ መንግስት ይገነባለታል ቤተ መንግስት እንዲገነባል አትሞክርም 10 ጊዜ ማለት 10 ደቂቃ አይፈጅም አንድ ሱሐባ ፋቲሃ ቀርቶ ሱረቱ ኢኽላስ ሁሉም ሶላቱ ላይ ያስከትላል ብለው ጠየቁት ከዛ በኋላ ለምንድነው ብለው ከጠየቁት በኋላ ነብዩ ሰለላሁ ዐለይሂ ወሰለም የአላህን ባህሪ ፍንትው አርጋ ስለምትገልጽልኝ ወዳታለሁ فاخبره ان الله يحبه አሉት ንገሩት አላህ እንደሚወደው አላህ ይወደሃል ተብሎ ሱሐባው የተበሰረባት ሱራ ናት አጭር ሱራ ናት ስለዚህ ቁርአን አልቀራሁ ምናም ብለ መዘናጋት የለብህም ሱረቱ ኢኽላስን ራሱ እየደጋገምክ እየቀራህ በአንድ ፊደል 10 ሱረቱ ኢኽላስ ስንት ፊደል እንደያዘ አብዛውና ያን አጅር ሁሉ ታገኛለህ በዛ ላይ ሱረቱ ኢኽላስ የቁርአን 1/3 ነው ተብሏል ስለዚህ ምንም ዑዝር የለንም ከሁሉም ግን አደራ የሚባለው በዚህ ዘመን ላይ አንድ ሰው ቁርአን አለ መቅራት አይችልም ስለዚህ ወደ ቁርአን ተመለሱ